ዛሬ በጣም አስቸጋሪ ስለሆኑ ሰዎች እናወራለን። አይታችሁ ከሆነ በዙሪያችን ብዙ አይነት አስቸጋሪ ጸባይ ያላቸው ሰዎች አሉ። አንዳንዶቹ ያንተን አይምሮና ስሜት መቆጣጠር ይፈልጋሉ። ለምሳሌ አይተህ ከሆነ በጣም ደስ ብሏቸው አጫውተውህ ምናምን በማግስቱ ተገልብጠዋል። በቃ ፊት ይነሱሃል። ግራ ትጋባለህ። አንተ ደግሞ ምን አደረኩ፣ ምን በደልኩ፣ ምን አጠፋው ትላለህ። በጥፋተኝነት ስሜት በቃ ትብሰለሰላለህ። የነሱ ስሜት በተቀየረ ቁጥር ያንተ ስሜት ይቀያየራል። ተቆጣጠሩ ማለት እኮ ይሄ ነው። አንዳንዶቹ ደግሞ በነሱ ጥፋት ይቅርታ እንድትጠይቃቸው ይፈልጋሉ። በቃ እኔ ነኝ ያጠፋሁት እንድትል ያደርጉሃል። አንዳንዶቹ ደግሞ ህይወት ላይ ድራማ ይሰራሉ። በቃ አይረዱህም፣ ይጫወቱብሃል፣ ስሜት ላይ ይረማመዳሉ። ብቻ በተለያየ መልኩ ሊያስቸግሩት ይችላሉ። ከባዱ ነገር እነዚህ ሰዎች በህይወት ለአንድ ቀን ብቻ አይደለም የምታገኛቸው፣ በዙሪያ ያሉ ይሆናሉ። መስሪያ ቤት አብረው የሚሰሩ ወይ አለቃ ወይ ጓደኞች ወይ ቤተሰቦች ወይ በፍቅር በትዳር የምትቀርባቸው ሰዎች ሊሆኑ ይችላሉ። አስቸጋሪ ሰዎች የጫማ ውስጥ ጠጠር ናቸው። ምቾት ይነሱሃል። በቃ ደስ አይልህ። በእነሱ ምክንያት ስራውን ትጠለዋለህ። ስራ ባትገባ ደስ ይልሃል። ህይወት ይመራሃል። ወደ ቤት ባትሄድ ደስ ይልሃል። በቃ ኑሮ እጅ ይልሃል። በእነሱ ምክንያት አስቸጋሪ ስለሆኑ ስለ እነሱ ብዙ ሰዓት ታስባለህ። ምን ባደርግ ነው የሚሻለኝ ትላለህ። ስለ ነገ የምታስብበት ስንት ነገር የምታስብበትን ጊዜህን የነሱ ሐሳብ ይቆጣጠራል። ህልምህን እንዳታሳድድ ያደርጉሃል። በቃ አይምሮህን ይጫወቱበታል። ምን ይሻላል? አስቸጋሪ ሰዎች ከባድ ናቸው። የሚሻለው እነሱ መቀየር ካልተቻለ ደግሞ ከነሱ ጋር በጥበብ መኖር ነው። እንዴት ካላችሁ በጣም ቀላል የሆኑ ህይወታችን ላይ ለመተግበር የሚመቹ 8 መፍትሄዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። እነሱን ለማስደሰት መጣር አቁም። አስቸጋሪ ሰዎችን ለማስደሰት ስትጥር የነሱ ፍላጎት አያልቅም። አንተ ደግሞ ብዙ ዋጋ ትከፍላለህ። ጊዜህን፣ ጉልበትህን፣ ገንዘብህን ሁሉ ታባክናለህ ለነሱ ደስታ ስትል። እነሱ ደግሞ ቶሎ አይረኩም። በዚህ መሃል አንተ ራስህን ታጣለህ። ወደ ራስህ አታተኩርም። ለሰው መኖር ብቻ ይሆናል ያንተ ዕጣ ፈንታ። አየህ፣ መጨረሻ ላይ እንደ ጋሪ ፈረስ ይነዱሃል። በእነሱ መንገድ ብቻ ትጓዛለህ። ስለዚህ እነሱን ለማስደሰት መጣርህን ማቆም አለብህ። ወደ ራስህ ተመልከት። እኔ ምንድነው ደስታ የሚሰጠኝ? እኔ ምንድነው ማድረግ ያለብኝ በል። ያኔ ትኩረትህ ወደ ራስህ ሲሆን ምን አግኝቶ ነው ተቀየረ፣ ጠነከረ ብለው በተራቸው ጸባያቸውን ማስተካከል ይጀምራሉ። ያለበለዛ ግን አንተ መልካም ሰው ስለሆንክ ለነሱ ፍላጎት ዋጋ የምትከፍል ከሆነ፣ እነሱን ለማስደሰት የምትጥር ከሆነ እንደ አሻንጉሊት ነው የሚጫወቱብህ። ስለዚህ እነሱን ለማስደሰት መጣርህን አቁም። አስቸጋሪ ሰዎች አይረቁም። ሁለተኛው፣ እነሱን ለመለወጥ አትሞክር። ከቻልክ መጀመሪያ ላይ የማትወደውን ጸባያቸውን ነገራቸው። ስትነግራቸው ግን ብዙዎቹ ማመን አይፈልጉም። ኧረ እኔ እንደዚህ አይነት ጸባይ የለብኝም፣ እንደው ዝም ብለህ ነው የምታማኝ ብለው ይከራከሩሃል። ስለዚህ እነሱን ለመቀየር አትሞክር። ምን መሰለህ፣ አንድ ሰው ካልፈለገ በፍጹም ወደ ውስጡ አያስገባውም። ያንተን ምክር አትቀይራቸውም። የማይፈልግ ሰው አይቀየርም። ስለዚህ እነሱ እስኪቀየሩ የምትጠብቅ ከሆነ ደግሞ ታረጃለህ። እነሱን አትቀይራቸውም። አንተ ነህ መቀየር ያለብህ። በህይወት አንድ ወሳኝ ነገር ማወቅ አለብህ። መቀየር የማትችላቸውን ነገሮች መቀበል አለብህ። መቀየር የምትችላቸውን ግን ትቀይራለህ። ለምሳሌ ከሰማይ የሚወርደውን ዝናብ መቀየር አትችልም፣ ማስቆም አትችልም። ያለብህ መቀበል ነው። ከዛ ግን ዝናቡ እንዳይወርድብህ ዣንጥላ መዘርጋት ትችላለህ። አየህ፣ የሰዎችን ጸባይ ካለ ፍላጎታቸው መቀየር አትችልም። መቀየር የምትችለው የራስህን ጸባይ ነው። እነሱን ለመቀየር አትሞክር። አስቸጋሪ ሰዎች ካልፈለጉ አይቀየሩም። ሶስተኛው፣ አትዘንባቸው፣ እንደውም እዘንላቸው። አስቸጋሪ ሰዎች ብዙ ጊዜ ጥፋታቸውን አያምኑ። እንደውም ጥፋቱን አንተ እንዳጠፋው አድርገው ነው የሚነግሩ። የጥፋተኝነት ስሜት እንዲሰማህ ያደርጉሃል። ዝሆን የሚያክለውን የእነሱን ጥፋት ትተው
ያንተን ትንኟን ጥፋትህን ሲተነትኑ ሲያብራሩ ይውላሉ። ያኔ አንተ ሰው ለምንድን ነው የማይወደኝ ግን? ሰው ለምንድን ነው እንደዚህ የሚሰድበኝ? ለምንድን ነው የሚተቸኝ ብለህ ስሜታዊ መሆን የለብህም። ማዘን የለብህም። መጎዳት የለብህም። እንደውም ለነሱ እዘንላቸው። ሰው እኮ ያለውን ነው የሚሰጠው። እነሱ ያንተ ጎዶሎ የሚታያቸው ውስጣቸው ጎዶሎ ስለሞላው ነው። ያንተ ጥፋት የሚታያቸው እነሱ የጥፋተኝነት ስሜት ስለተቆጣጠራቸው ነው። ውስጣቸውን ያለው ስሜት ነው የሚያንጸባርቁት። የበታችነት ስለሚሰማቸው አንተን የበታችነት እንዲሰማ ያደርጉሃል። ሰው የሌለውን አይሰጥም። ጎረቤታሞች ናቸው። ሰውየው በሩን ሲከፍት በሩ ላይ ቆሻሻ ተጥሏል። አዘነ፣ ተናደደ። ያው ጎረቤቱ እንደጣለው ያውቃል። የጎረቤቱ ነው። ተናደደና ምንም አላደረገም። ቆሻሻውን አፋፈሰና አስቀመጠው ጥግ ላይ። ከዛ ወደ ቤቱ ገብቶ እየጠበሰ የነበረውን ኩኪስ ጨረሰና ግማሹ በሌላ ሳህን አድርጎ ይዞ ወጣ። ጎረቤቱ በር ላይ አስቀምጦት ተመለሰ። ይሄንን የሚያይ ሌላ ሰው በጣም ገርሞት መጣና እሱ በርህ ላይ መጥቶ ቆሻሻውን ደፋ። አንተ ደግሞ ስትጠብስ የነበረውን ኩኪስ ሂደህ በሩ ላይ አስቀመጥክለት። ምን ማድረግህ ነው? ምን አስበህ ነው አለው። ሰውየው መለሰ፣ ሰው እኮ ያለውን ነው የሚሰጠው ብሎ። አያችሁ፣ ያ ሰው ቆሻሻውን የሰጠው ውስጡ ያለው ቆሻሻ ስለሆነ። አንተም ውስጥ ሰዎች መጥፎ ነገር ሊጥሉ ሲሞክሩ አትዘንባቸው፣ እዘንላቸው። ውስጣቸው ያለው መጥፎ ነገር ነው ለአንተ መጥፎ እንዲናገሩ የሚያደርጋቸው። ተሳዳቢ ያደረጋቸው ውስጣቸው የሚብሰለስሉበት ስድብ ስለሆነ ነው። አትዘንባቸው፣ እዘንላቸው። አራተኛው እምቢ ማለት ተለማመድ። ምቾት የማይሰጡህን ነገሮች እንድታደርግ አስቸጋሪ ሰዎች ካስገደዱ እምቢ በል። አላደርግም በል። አላምንበትም፣ አላደርገውም በል። ምን መሰለህ፣ የመጀመሪያ ሰሞን እምቢ ስትል ምን አስቡ ነው ብለው ሊተቹ ሊሰድቡ ይችላል። አንተ ራስህ ልትጠራጠረው በቃ ቅር ሊልህ ይችላል። አይ እምቢ ለምን እላለሁ ልትል ትችላለህ። የመጀመሪያ ሰሞን ሁሌም ያስቸግራል። ከዛ ግን ሁሌ እምቢ ማለት ስትጀምር፣ ያላመንክበትን አላደርግም ስትል እነሱ አንተን ማክበር ይጀምራሉ። አየህ፣ እኔ የማምንበትን ብቻ ነው የማደርገው፣ የማላምንበትን አላደርግም፣ በቃ እነሱ ያሉኝን ሁሉ አልፈጽምም ማለት ስትጀምር መከባበር ትጀምራለህ። ሰዎች አንተን ማክበር የሚጀምሩት ድንበርህን ሲያውቁት ነው። እዚህ ጋር እምቢ እላለሁ፣ እዚህ ጋር እስማማለሁ ስትል ነው። ካለበለዛ ሁሉን እሺ የምትል ከሆነ ትናቃለህ። ስለዚህ እምቢ ማለት መለማመድ አለብህ። አስቸጋሪ ሰዎችን ማኔጅ የምታደርገው እምቢ ስትል ነው፣ ያላመንክበት። አምስተኛው ለራስህ የምትሰጠውን ቦታ ከፍ አድርግ። ምን መሰላችሁ? አንተ ለራስህ የምትሰጠውን ቦታ አይተው ከዛ ሰዎች በዛ መንገድ ያስተናግዱሃል። አንተ ራስህን በጣም የምታከብረው ትልቁ ቦታ ይገባኛል ብለህ አስበህ በተግባር የምትኖር ከሆነ ሰዎች ያከብሩሃል። ክብሩን ከየትም አያመጡትም። አንተ ለራስህ ከምትሰጠው አይተው ነው። ራስህን ከናከው፣ ራስህን ዝቅ ካደረከው ዝቅ ያደርጉሃል፣ ቦታ አይሰጡም። እንዴ አስቸጋሪ ሰዎች እኮ ሁሉንም ሰው አያስቸግሩም። የሚያስቸግሩትን ሰው ይመርጣሉ። ሌላውን ተዉት። ልጆች እንኳን ህፃናት እንኳን ማንን እንደሚያስቸግሩ እኮ ለይተው ያውቃሉ። ልጅ ሁሉንም እኮ አያስቸግርም። እናቱ በጣም የምታጨማልቀው የምታቀብጠው ከሆነ እሷ ፊት ነው የሚቀብጠው። አባቱ ፊት ኮስተር ስለሚልበት ስርዓት ይይዛል። አያችሁ፣ ልጅ እንኳን እኮ ይሄን ያውቃል። ልጅ እንኳን በጥበብ ይኖራል እኮ። እናቱ ፊት ይቀብጣል፣ አባቱ ፊት ግን ስርዓት ይኖረዋል። አስቸጋሪ ሰዎች ደግሞ ከልጅ በላይ የበሰሉ ናቸው። ስለዚህ ማንን ማስቸግር ማጋር ደግሞ በስርዓት መኖር እንዳለባቸው ያውቃሉ። ሰዎች ምን ይሉኛል የምትል ከሆነ ደካማ ጎንህን አጉልተህ የምታሳይ ከሆነ በደካማ ጎንህ ይገባሉ፣ ይጠቀሙበታል። አየህ፣ ራስህን ካከበርከው ደግሞ ያከብሩሃል። አስቸጋሪ ሰዎች ተለዋዋጭ ናቸው። በቃ ከአንተ ሁኔታ ጋር ይለዋወጣሉ። ራስህን ካከበርከው ያከብሩሃል፣ አያስቸግሩህም። ራስህን ከናቀው ደግሞ ይንቁሃል። ስለዚህ ለራስህ የምትሰጠው ቦታ ከፍ ማለት አለበት። ስድስተኛው ከነሱ ጋር የምታሳልፍበትን ጊዜ ቀንስ። ምን መሰላችሁ? ከህይወትህ ቆርጠ ማውጣት የምትችላቸው ሰዎች ከሆኑ እነዚህን አስቸጋሪ ሰዎች ቆርጠ አውጣቸው። ምክንያቱም ቶክሲክ ናቸው፣ መርዘኛ ናቸው ለህይወትህ። እየመዘመዙ የሆነ ቀን ነው ጉዳትህ የሚታየው። በንዴት በሽተኛ ልትሆን ትችላለህ። ሁሌ ስለነሱ ስትብሰለሰል ከህይወት ወደ ኋላ ልትቀር ትችላለህ። ስለዚህ ከህይወትህ አውጣቸው ከቻልክ።
ካልቻልክ ግን ህይወት ላይ የግድ መኖር ያለባቸው ሰዎች ከሆኑ ከነሱ ጋር የምታሳልፈውን ጊዜ ቀንስ። ከሰላምታ የዘለለ ግንኙነት አይኑርህ። ስራ ቦታ ከሆነ ራስን ቢዚ አድርግ። በቃ ወደ አንተ እንዳይጠጉ አድርጋቸው። ቤት ከሆነ ወይ ሌላም ቦታ ከሆነ አይምሮህ በሌላ ነገር ቢዚ አድርገው። አይምሮህ ነፃ ሲሆን ስራ ስትፈታ ነው የነዚህ ሰዎች መጫወቻ የምትሆነው። ሰይጣን እንኳን የሚቀርብህ የሚጫወትብህ ስራ ከፈታ ነው። ራስን ቢዚ ካደረግከው የምታነብ የምትሰራ የምትለወጥ ከሆነ ለነዚህ ሰዎች ጊዜ የለህም። ስለዚህ ታርቃቸዋለህ ማለት ነው። ያኔ አስቸጋሪ ሰዎች በቀላሉ ህይወትህን አያበላሹ። ከነሱ ጋር የምታሳልፈውን ጊዜ መቀነስ አለብህ። ሰባተኛው በጣም ወሳኝ ነው። በተለይ አስቸጋሪ ሰዎችን መለወጥ ከፈለግ ከመረጋጋት ስሜት መውጣት የለብህም። ምን ማለት መሰላችሁ? በቀላሉ በትንሽ ትልቁ ስሜታዊ የምትሆን ከሆነ ህይወት በጣም ከባድ ነው። መጫወቻ ነው የሚያደርጉህ እነዚህ ሰዎች። ስለዚህ አንተ ስሜትህን መቆጣጠር አለብህ። መቼም ዝንብ ለማባረር ብለህ እኮ ሽጉጥ አታወጣም። አየህ፣ አንዳንዴ ስቃይ የምታሳልፋቸው ወቅቶች መኖር አለባቸው። ምንም ቢያደርጉ ስሜትህ በአንዴ ካልተቀየረ አንተን ማክበር ይጀምራሉ። በጣም አስቸጋሪ የሆኑ ሰዎች ከተረጋጉ ሰዎች ጋር ሲሆኑ መቀየር ይጀምራሉ። መጀመሪያ ወደ ራሳቸው ያያሉ። እሱ እኮ የተረጋጋ፣ እኔ ነኝ ችግር ያለብኝ፣ እኔ ነኝ በጣም መጥፎ ሰው ማለት ይጀምራሉ። ራሳቸውን ያያሉ። ከዛ ደግሞ ያንተ መረጋጋትን ስለሚወዱት መቀየር ይጀምራሉ። ራሳቸውን መቆጣጠር ይጀምራሉ። አየህ፣ ግን አንተ በትንሽ ትልቁ ስሜታዊ ከሆንክ መዝናኛ ነው የሚያደርጉ። ሲናደድ እኮ እኔ በጣም ነው ደስ የሚለኝ እያሉ መዝናኛቸው ነው የሚያደርጉ። አየህ፣ ስትናደድ ስሜታዊ ስትሆን እንደውም እነሱ እሱ እኮ ስሜቱ ስስ ስለሆነ ነው፣ እኔ ምን አጥፍቼ ነው ብለው ራሳቸውን መከላከል ይጀምራሉ። ከተረጋጋህስ ታረጋጋቸዋለህ። እሱ እኮ በሳል ነው፣ እኔ ነኝ ችግር ያለብኝ ብለው መለወጥ ይጀምራሉ። ከስሜት መውጣት የለብህም፣ መረጋጋት አለብህ። ስምንተኛውና የመጨረሻው አስቸጋሪ ሰዎችን መለወጥ የምትችልበት መንገድ ደስታህን ከውጭ አትፈልገው። ምን መሰላችሁ? ሰዎች መጥፎ ሲያደርጉብን፣ ሲያስቸግሩን ስሜታችን ከፍ ዝቅ የሚል ከሆነ ደስተኛ አንሆንም። እኔና ፈጣሪ በቂ ነን ማለት መጀመር አለብን። ውጫዊ ነገሮች ውጫዊ ደስታ ነው የሚሰጡ። እውነተኛ ደስታ ያለው ከውስጥ ነው። አንተ ውስጥ ደስተኛ መሆን አለበት። በቃ እኔ ከፈጣሪ ጋር ሆኜ በጣም ደስተኛ ነኝ ስትል ዓለም ሲገላበጥ ውስጥ አይገላበጥም። ትሰክናለህ። እንደውም ውስጣዊ ደስታ ወደ ውጪ መቀየር ይጀምራል። ውጫዊ ሁኔታህን ይቀይረዋል። ያንተ ደስተኝነት ሰዎችን በጣም ይማርካቸዋል። ያንተ ደስታ ሌሎች ደስተኛ ሰዎችን ወደ አንተ ትስባለህ፣ ወደ ህይወት ታመጣለህ። እነዚህ አስቸጋሪ ሰዎች እሱ እኮ ደስተኛ ነው ብለው አንተን ለመሆን ሲሉ መቀየር ይጀምራሉ። አንድ አይነት ቀለም ያላቸው ወፎች አብረው ይበራሉ ይባላል። አንተ ደስተኛ መሆን ስትጀምር ደስተኛ የሆኑ ሰዎችን ወደ ህይወት ትስባለህ። እነዚህ አስቸጋሪ ሰዎች እንኳን ሼም ይይዛቸዋል። በቃ አንተን ማስቸገር አይፈልጉም። እንደውም ደስተኛ መሆን ይፈልጋሉ። አንተ ግን ውስጣዊ ሰላም ስላለህ እኔና ፈጣሪ በቂ ነን ብለህ ስለምታስብ ትረጋጋለህ። በትንሽ ትልቁ አትረበሽም። ስሜታዊ አትሆንም። እንደውም ታዝንላችኋለህ። ምስኪን እሱ እኮ ውስጣዊ የበታችነት ስለሚሰማው ነው። ከኔ ጋር እኮ የግል ችግር የለበትም። እሱ ጎዶሎነት ስለሚሰማው ነው የኔ ጎዶሎ የሚታየው ብለህ ታዝንለታለህ። ከዚህ በላይ ምን ጥበብ አለ? ከዚህ በላይ ምን ማስተዋል አለ? ከዚህ በላይ ምን መብሰል አለ? አየህ፣ ውስጣዊ ደስታ ሲኖርህ ማንንም ትበልጣለህ፣ ማንንም ታሸንፋለህ። ለምን? ውስጣዊ ሰላም አለሃ። ቤተሰቦች፣ ካወራኋችሁ ከነዚህ ከስምንቱ መንገዶች መካከል የትኛውን ወደዳችሁት? የትኛው ነው አስቸጋሪ ሰዎችን ለመቀየር በጣም ይጠቅመኛል፣ ከነሱ ጋር በጥበብ ያኖረኛል ያላችሁት የትኛው መፍትሄ ስትሰሙ ነው? ኮመንት አድርጉልኝ።